እንደምታዩት ሙሉ ግቢ ይሄንን ይመስላል ማለት ነው። ሆቴል መክፈል ከበደኝና እንግዲህ ይሄንን እንደዚህ ይመስላል ማለት ነው። ሙሉ ግቢ ተከራየው ሙሉ ሹቃ ተከራየው ማለት ነው። ሆቴል መክፈል ስለከበደኝ ማለት ነው። ሙሉ ሹቃ ተከራየው እንግዲህ ይሄንን ይመስላል ቤቴ በሙሉ ወር 1200 ሪያል ወይም ደግሞ ድርሃም ማለት ነው። ስለዚህ በጣም አሪፍ ነው፣ አይከብድም ማለት ነው። ሆቴሉ ግን በጣም ውድ ነው። በጣም ቆንጆ ነበረ፣ አሪፍ ነበረ ማለት ነው። ሁሉ ነገር አሪፍ ነበረ። ግን ሆቴሉ እንግዲህ ሆቴሉ ነው ያለ ስም የለም ማለት ሆቴሉ ስም አለው። ስሙ ደግሞ ሰይድ አወቀ። ሰይድም እንዳያችሁት ኢትዮጵያ ገባ። ኢትዮጵያ ገና ቪዲዮን ሰርቼ ገና ኢትዮጵያ ገባው ሳልን ሳታጣራ ገና ኢትዮጵያ እውነት ገብቻለሁ እውነት አልገባው ኮመንት ላይ ሳነብ እንኳን አልገባችም የሚል ብዙ ሰው ነበር። እንዴ በዩቱብ የሚያቀኝ ሰው ሱመያ ውሸቷን ነው ካለ እንዴት አንተ ማወቅ ያቅታል? ሰይዶ እንዴ ዝም ብለህ ገና ቆጨኝ ተረጋግቼ የምሰራው ያ ነገር አይደለም። አሁን ኖርማል ነው ማለት ነው የምሰራው። እንደውም እውነት ከሰና መውጣት በጣም ነው የጠቀመኝ። ሰና ላይ ያለው ቤት ውስጥ ያኔ አብረን ከሰይድ ጋር አንዳንዴ የሆነ ቤትም ስለነበርኩ ይሆን አላውቅም። በዛ ላይ ደግሞ እኮ አንድ ነገር ሲመጣ ሌላ ብዙ የተደበቀ ነገር ይገለጻል። አንድ ነገር የሆነ ነገር ፌል ካደረገ በዛው ብዙ ነገር ይሄ የሆነ ቀዳዶ እየሰፋ ነው የሚሄደው። እንደዚህ እኮ ነው ያም ሰው የሆነ ሚስጥርም ካለ አንድ ጓደኛ ለካ አላገባብሽ እንዴ እንደዚህ አይነትም ነገር እኮ ነበር ተብሎ ይጨመርላችኋል። ስለዚህ ሳስበው ሰና ላይ በጣም ብዙ ስለሚያቀኝ ከብዙ ሰው ጋር ስለምገናኝ ነው ከሰና መውጣቴ በአጠቃላይ በጣም ነው ያገዘኝ ማለት ነው። እዚህ በቃ አዲስ ሀገር ላይ አዲስ ሰው መታወቁ አሪፍ ነው። በቃ አዲስ ነገር ከድብርትም ያወጣል። የሆነ ጭንቅ ሲላችሁ ቤቱ አለ፣ በዛ ላይ ደግሞ ትዝታ አለ። ቀላል አመት አይደለም እኔና ሰይድ አብረን ይኖር ነው ማለት ነው። በዛ አሁን ከድብርት ወጥቻለሁ አልሐምዱሊላህ። አሁን ላይ ደስ የሚል ህይወት እየኖርኩኝ ነው። በጣም ደስ ይላል። አዲስ ጉረቤት፣ አዲስ ሰዎች፣ ልጄም አዲስ ጓደኛ አግኝታለች። በቃ በጣም ደስ ይላል ማለት ነው። ከምንም በላይ ደግሞ የልጆችን ደስታ አስደስተኛል። ጀሚላ ደግሞ አሁን እንደውም ሰና እያለች ብዙ ልጅ ጋር ትገናኙም ነበር ማለት ነው። እንደዚህ ከጓደኞቻችሁ ጋር ስትገናኙ ወይኔ ያኔ እኮ እናንተ እንዲህ ነበራችሁ ወይ ደግሞ የፍቅራችሁ ደስ ሲል ወይ ምናምን ስትባሉ በቃ ይጨንቃችኋል ማለት ነው። ግን አሁን እዚህ መጥቶ ወይኔ ምናምን የሚለኝ ሰው የለም። በቃ ባጭሩ እዚህ ማንም በቃ አሁን የተዋወኳቸው ሰዎች በቃ ምንም ስለምንም ስለኔና ስለ ሰይድ ስላለው ነገር ማንም አይጠይቅ። ይሄ ነገር ደግሞ ለኔ በጣም ሰላም ሰጥቶኛል። በቃ ከነሱ ጋር ስገናኝ ስለሌላ ነገር ነው የምናወራው ማለት ነው። ስለዚህ በጣም ደስተኛ ነኝ። ሰይድ አፈልገኝ ደስታ ይላጣጥምበት እና ማለት ነው። አንተ እንግዲህ ካገኘኝ ይፈልገኝ። እኔ ግን ጊዜህንም ገንዘብክንም አታባክን። በቃ አዩ አርግዛልህ ከሆነ የእሷ ልጅ ሂድና ተንከባከው አስወልድ። ካላረገዘችልክ ደግሞ ሂድና አስረግዛት። እንደ መጀመሪያ ዛሃማ ስትፈጥሩ ቢቆይታችሁ እንደዛ ሰይድና አግብቷት ራሱ እኮ እውነት ለመናገር እኮ እንዳገባት ቢመጣ ኑሮ ይሄ ሁላ ነገር እኮ አይፈጠርም ነበር። አግብቷት መጥቶ ቢሆን ኑሮ እኔ ይሄን ነገር አላስብኩ ነበር። እሱ ግን አግብቷት ሳላስረግዛት ምናምን ሰው ሰይድን ማለት ነው ሂድ ወደ ሱመያ ጋር ተመለስ፣ ልጆችን ቢያንስ አሁን አግብታ ሱመያ እዛ ተረብሻ ይሆናል ምናምን ሲባል እሷ ባካችሁ ምንም አትሆንም፣ ይችኛዋ ታሳዝናለች ወይ ይችኛዋ እኮ እንዴት እንደምታሳዝን እኮ ለእኔ ብላ እኮ ለረክስ የጠጣች ልጅ ናት፣ እንዴት ነው አዩና ሱመያን አንድ የምታደርጉት ይላቸዋል ማለት ነው። እንግዲህ እዛ ለእኔ የሚያግዝ ሰው ምናምን ስላቸው እንደገና ደግሞ እሷ ዩቱብ ላይ እንደዚህ ራሷን ተቆጣጥራ ምናምን ነገር እንጂ ስሜቷን ደብቀው ነው እንጂ እኔ እሷን ብዙ ነገር መርዝ መጠጣቷን ውስጧ ተጎርቶ ይሆናል ምናምን ሲሉ ሰይድ በጣም እንደቀላል ነገር ነበር ሲያወራ የነበረው። አሁን እንደዚህ ሁኚ ልጆችን አፍቀውኝ ባለ ይሆንብሽ ምናምን
ይሁላ ዛማ የሚያደርገው በፊት በቃ እንደ ቀላል ነገር ነበር ሲያወራ የነበረው ማለት ነው። ሁሉንም ነገር ተው እቺ ልጅ ትጎዳለች፣ ኧረ ምንም አትሆንም ተዋት ምናምን፣ ልጆችን ሄድና ይናፍቀዋል፣ ችግር የለውም ቀስ ብዬ እደርሳለሁ ሲሄድ አያቸዋለሁ ምናምን እያለ ዘና ብሎ ሲያወራ የነበረው ሰውዬ አሁን አለ። እኔ በጣም የገረመኝ ነገር ደግሞ ላዩ እንኳን አያችሁ አይደል እንትኑን እንዴት ገዝቶ ራሱ እንዳመጣላት ኮለረክሱ ጠጩ የራሱ ጉዳይ ብሏት ነው የመጣው ማለት ነው። እኔንም ልክ ላዩ ኮለረክስ ሰጥቶ የራስሽ ጉዳይ ከፈለግሽ ጠጩ እንዳላት እኔም በሰዓቱ ኮለረክስ ጠጭ አላለኝም እንጂ ገና መጀመሪያ እንትኑ በጥፊ የመታችበት ፕራንክ ነው ብለው ሲለቁ በዛ ሰዓት ታው ሳይድን የምጎዳለው እንደዚህ አይነት ነገር አታድርግ፣ እንደዚህ አይነት ነገር እንዳይፈጠር እንደዚህ ነው ልክ እንደሷ ነው የራስሽ ጉዳይ እያለኝ ማለት ነው። አሁን ግን ዛሬ ወደኩኝ ፈረጥኩኝ፣ ይሄን ሁላ ወጪ ይሄን ሁላ ምናምን እዛ ሲሄድ ልጆቹን ብታሳድግበት ይሻላል፣ ብሩን ላንቺ ወደዚህ የሚሄድበትን ብር ላንቺ ብሰጥሽ ይሻላል አትሄዳ እንዴ እኔና አላልኩም እኮ እኔና እስካላልኩ ድረስ ደግሞ አንተን የምን አስከተላል? አልፈ ተቀመጥ ያለህበት ማለት ነው። ቀጥ ብለህ ወደ ኢትዮጵያ ተመለስ። ቀጥ ብለህ ወደ ኢትዮጵያ ተመልሰህ ኑሮህን ኑር። ገብቶሃል? ትጎዳለች፣ ምስኪን ናት፣ ገና አንድ ፍሬ ልጅ ናት፣ ገና ቁጭ የምትባል ልጅ ናት፣ ገና ምጥጥዬ ልጅ ናት። ልክ እንደ ጀሚላ ነው ማያት ስትላት የነበርከው ልጅ ዛሬ አልፈልግሽም ኮለረክስ ጠጪ ምን ሰው ራሱ ምን ይላችኋል? አንዳንድ የሆነ ነገር ሚዲያ ላይ ማውጣት አይክ ገና ግብታት አመት ሳትሆን ጉዳችሁ ውጥት አለ። እኔ ጋር 10 አመት ስንኖር ከፍቅር ውጪ መጥፎ ነገራችን እንኳን ውጪ ወጥቶ አያውቅም። እኔ አኩርፌ እንኳን ውጪ አድሬ አላውቅም። እናንተ ምን ላይ እንደተዳረሳችሁ ገና እንዳገባችክ ልብስ አስወልቃ ላጥ ብላ ቤተሰቦቼ ጋር ድሬ ነው ብላ መጣች።